አችሁ ሃፊ ሆፕ ዩቲዩብ ቻናል ቤተሰቦች ዌልካም፣ እንኳን ደህና መጣችሁ ወደ ዩቲዩብ። ዛሬ ጉዟችን ወደ ሆስፒታል እናደርጋለን። ይሄን ስላችሁ ይሄንን ሪከርድ ቪዲዮን ከቀዳው በኋላ ድምጼን እየቀዳው ነው ያለሁት ማለት ነው። ይሄ ሪከርድ ቅጂ ነው፣ ምክንያቱም ቭሎግ እየሰራው ነው። ቭሎግ እየሰራው ስለሆነ እንግዲህ ይሄ ቪዲዮ ስርጭት የሚደረግላችሁ ከመዳም ቢሮ ነው ማለት ነው። ወደ መኝታ ብለናል። እንደዚህ ዩኒፎርም ለብሰን ከስራ ከድካም ገላችን ዝም ብለን ወደ መኝታ ለሽምንል ይመስላችኋል? አይደለም። መኝታችን እናስተካክላለን፣ ፏፋሽ እንላለን፣ እንጸዳዳለን፣ እንታጠባለን፣ ሰላታችን እንሰግዳለን፣ ከዛ ወደ መኝታ እንላለን ማለት ነው። ዛሬ ጉዟችን ወደ ሆስፒታል ነው የምናደርገው። ወደ ሆስፒታልስ ለምንድን ነው የምንሄደው? አብራችሁን ቆዩ፣ አብራችሁን እንጓዛለን ማለት ነው። ይሄ ዩቲዩብ ቪዲዮ የደረሳችሁ ሰዎች ላይክ ሰብስክራይብ አድርጉ። በቅንነት ላይክ አድርጉ። እንግዲህ ከኪሳችሁ አይደለም ከጣታችሁ ነው። ጠቅ ያረጋችሁ እለፉ ማለት ነው። ለኔ ይጠቅመኛል። ለዛ ነው ለኔ ስለሚጠቅመኝ ላይክ አድርጉ ማለት ነው። በፍጥነት ወደ ሚሄድበት ሄጃለሁ፣ ከዛ ተመልሻለሁ። አራዊ ተሰተሪ ለምንድነው ይሄ ቪዲዮ የቀረጽኩት? ግን ይሄ ቪዲዮ እየቀረጽኩ የነበርኩት መቼ ነው? ጃንዋሪ 1 ነው ማለት ነው። እንግዲህ ከዚህ በፊት በፖስትኩት ቪዲዮዎቼ ላይ ከዲሰምበር 28 እስከ ጃንዋሪ ማታ ድረስ ነው ጠዋት ድረስ መሰለኝ። ከዛ ይሄ እንግዲህ ጃንዋሪ ደግሞ ማታ ላይ ስራዬን ጨርሼ ወደ ክላስ ገባው፣ ተጣጣኩ ምናምን። ከዛ አሁን ወደ ሰላት ይሄዳለሁኝ። ሰላቴን ሰግጄ ምናምን። ለምንድነው ይሄን ያደረኩ ያለሁት? ንጋቱን እየጠበቅኩ ነው። ጉዞዬን ወደ ሆስፒታል ለማድረግ እንግዲህ ሆስፒታል ስላችሁ ደህና ነኝ አልሐምዱሊላህ። ለምን እንደምጓዝ እነግራችኋለሁኝ። አሁን ጉዞ ወደ ሰላት ነው ለጊዜው ማለት ነው። ሰላት እሰግዳለሁኝ። ኻሊቅ ረብ السماوات والأرض ረህመቱን ሊከጅል ነው። ሰላት ሊሰግድ ነው ብሎ ብያችሁ ነበር። ሰላቴን ሰግጄ አላህን ረህመቱን ጠብቄ ጠይቄው ከጅዬ ከኻሊቁ ሰማዋቲ ወልአርድ ከአላህ እዝነቱን ከጅዬ ጠይቄው ነጋ ማለት ነው። ጉድ ሞርኒንግ። ይሄ እንግዲህ ይሄ ንጋት ጃንዋሪ ሀፊዛ ዲሰምበር ጋር ምን ፍቅር እንድነው የያዘሽ? እኔ ታሪካዊ ስህተት አትስሪ። ይሄ ቪዲዮ ታሪካዊ ቪዲዮ ነው። ታሪክሽን ነገ የምትነግሪበት ከዚህ ነው ያለፍኩት የምትይበት ድንቅ ስራ ስለሆነ አትሳሳት ሀፊዛ። ይሄ ቪዲዮ የቀረጽኩ ያለሁት ጃንዋሪ 2026 የመጀመሪያ ወር ጃንዋሪ 2 ከጠዋቱ 2 ሰዓት ነው። ከጠዋቱ 1 ሰዓት ነው እንጂ ለምን ጠዋት ነው የተነሳሁት? ለምን ፀሐይ ለማየት ፏፋሽ ለማለት ሞቅ ለማለት። ጃንዋሪ 2 ሞርኒንግ ቪዲዮ እንደዚህ ነበር 2026። ከዛ ከሰዓት ሆነ ጉዞ። አሁን ወደ ሐኪም ቤት አደርጋለሁ። ለባብሼ ምናምን ፏፋሽ ብዬ ወጥቻለሁ። አሳንሰር ውስጥ ነው ፎቶ የተነሳሁት። ጉዞ ወደ ክሊኒክ ዴንታል ክሊኒክ ይላል እና በጣም ጓጉቼ በጣም አላህን ለምኘው በጣም ጓጉቼ በቃ ኤክሳይትድ ሆኜ በቃ ምን ልበላችሁ ሀባይ ምን ልበላችሁ። እንግዲህ እስካሁን ድረስ እስከዚህ በፈቃደኝነት እያዳመጣችሁኝ የተከታተላችሁኝ እስከዚህ ቪዲዮ እስከዚህ ድረስ ከደረሳችሁ ልንገራችሁ፣ ለጥርስ ብሬስ ነበር የሄድኩት። እንግዲህ ጥርሴን ብሬስ ለማሳሰር ነው የሄድኩት። ዋው ጋይስ ዋው፣ አላሁ አክበር ማሻአላህ ተባረከላ። በጣም ነው ደስተኛ የሆንኩት። በጣም ማለት ነው። አላህን ለምኘው ጠይቄው አላጣሁም ማለት ነው። አላህ ደግሞ ባዶ እጄን አልመለሰኝም ማለት ነው። እንግዲህ ጥርስ ማሳሰር ታውቃላችሁ ያው
ብዙ ዝርዝር ውስጥ አልገባም። ግን ምንድነው በጣም ጥርሴን በጣም ብዙ ጊዜ ቀጠሮ ስሰጠው ዛሬ ነገ ስል ነበር የከረምኩት። እንግዲህ እንደምትሰሙት አሁን ሰዓት ላይ ድምጼ እየተኮላተፈ ነው። የሚኮላተፍበት ምክንያት ደግሞ ታችኛውን ጥርሴ አሳስሬ ስላለው ነው ማለት ነው። አሁን ቀጣይ ቪዲዮ ላይ ታዩታላችሁ። ዛሬ ጥርሴ ያለበትንና ነገ ደግሞ የሚገባበት ወይም የሚደርስበትን ታዩታላችሁ ማለት ነው። በነገራችን ላይ ጥርሳችሁ ዘርዛራ ምናምን እንደኔ የሆናችሁ ሰዎች ወይም ጥርሳችሁ ለችግር ያለባችሁ ሰዎች ችግር የለውም እስካላችሁ ድረስ የራሳችሁን ተቀበሉ። ግን አቅማችሁ ከፈቀደና ሁኔታዎች ከተመቻቸላችሁ ጥርሳችሁን ጠብቁ፣ በጊዜ ተንከባከቡት። አሁን እኔ የቅንጦት ብቻ አይደለም ጥርስ ለማሳሰር በእርግጥ የሄድኩት፣ የቅንጦት ብቻ አይደለም አሞኝም ነበር። ያኔ ብዙ ጥርሴ ስለሚያመኝ በቃ እጠይቃለሁ ያኔ የተለያዩ የጥርስ ሐኪሞች በየዩቲዩብ ቻናሉ በየትኛውም ቦታ ስለ ጥርስ መረጃ ሲሰጡ መረጃውን በደንብ እከታተላለሁ። ከዛ ጥርስ ውበት ብቻ ሳይሆን ጤንነትም ነው፣ ጤንነትንም መጠበቅ ነው። በውስጥ 2 ጥርሶች ተበርብሮ በጣም ያስቸግሩኝ ነበር። ሄድኩኝ፣ ጥርሴን ታከምኩኝ። በዛውም ደግሞ በጣም በቃ ራሴን ካወኩ ትልቅ ከሆንኩ በኋላ በቃ ራሴን በጣም ያኔ ጥርሴ ሁኔታዬ በጣም እያበሳጨኝ ነው ያለው ማለት ነው። ለምን ጥርሴ ትንሽ እኔ ለራሴ ደስ አይለኝም። ያው ተቀብያለሁ፣ የራሴን ጥርስ አልጠለውም መቼም ተቀብያለሁ። አላህ ደግሞ አልሐምዱሊላህ ያኒ በቃ አልሐምዱሊላህ ምን ልበላችሁ። ግን በቃ ፈገግታዬን ግን ሰርቆኝ ነበረ፣ ፈገግታዬን አሳጥቶኝ ነበር። በቃ ብዙ ጊዜ በየፎቶ በየቪዲዮ ካያችሁኝም አልስቅም አብዛኛው ፎቶ ላይ በቃ ዝግት ብዬ አኩርፌ ነው ፎቶ የምነሳው። ያው ፎቶ መነሳት በርግጥ ያኔ ብዙ የሚደገፍና የሚወደድ ነገር አይደለም። ግን በቃ የሆነ አስተግፍሩላህ አላህ ሱብሃነሁ ወተዓላ ይቅር ይበለን፣ ምህረቱን ያውርድልን። በተለይ እኔ ታሪክ የሆነ ከነገስታት ቤተሰብ የተወለድኩ ሰው ነኝ። የነገስታት ቤተሰብ ልጅ ነኝ። እኔ ተራ ሰው አይደለሁም። ስለዚህ ቀናቶችን መቁጠር በቃ ለምዶብኛል። ቀናቶችን መቁጠር የሆነ ታሪክ መስራት እፈልጋለሁ። የሆነ ድንቅ ነገር ማድረግ እፈልጋለሁ። እንጠራራለሁ። ከአቅሜ በላይ እኮ ነው የምወጠረው። ግን አልሆን አለኝ። ግን አልሆን ብለኝ እንኳን I never give up. I will try. እሞክራለሁ። ይሳካልኛል ደግሞ ቢኢዝኒላህ ኢንሻአላህ። አላህ ካለ ይሳካልኛል። አላህ ከፈረመ ሆነ ነው። ኩን ፈየኩን። አላህ ሁን ካለው ይሆናል ነገራቶች። ቀበሌ ብፈርም፣ ወረዳ ብፈርም፣ ክልል ብፈርም፣ ሀገር ብፈርም አላህ ካልፈረመ ነገሩ ከረረ ነው። አላህ ደግሞ ነገሩን ከፈቀደ ሆነ ነው። አላህ ሁን ካለው ሁን ነው በቃ። አላህ ከዚህ ምድር የተብቃቃ ጌታ እኮ ነው። ይህ ምድሪቷን ያለው ሙሉ ሀብት ቢሰጠኝ እኮ ለእርሱ ቅንጣት አይደለም፣ ለሱ ምንም አይደለም፣ ተራ ነገር ነው። ግን ብቻ አላህ ፈተና የሚሆን ሀብት አይስጠኝ። አላህ ለሌሎች የሚረዳ ሀብት ይስጠኝ ያ ረቢ። እስካሁን ድረስ ይችን ቪዲዮን እኔን እያዳመጣችሁ ቪዲዮን እስካሁን የተከታተላችሁ አሚን በሉ። አላህ የተብቃቃ ሀብት ይስጠን። አላህ የሀገር ሀብት ይስጠን። ለኛ ተብቃቅተን በአላህ ተብቃቅተን ለኛ በቅተን ለሌሎች ምንተርፍ ምስኪኖችን ምንሰበስብ ለምስኪኖች ለደሃዎች ሁሉ ምንደርስ ሰጪዎች አድርገን አላህ አሚን በሉት አሚን። እና ጉዞ ወደ ደንታል ክሊኒክ እየገሰገስን ነው። በኩዌት እንግዲህ ኩዌት ሁለተኛ ሀገሬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምሳሳልሽ። መንገድሽ ዘራብሽ ዘሮችና የተተከሉብሽ አትክልቶች እንዲደርቁ አልፈልግም። በዚች ሀገር ኩዌት ውስጥ ያሉ ድመቶችና አዋፎቶቹና ውሾቹ ውሃ እንዲርባቸውና ምግብ እንዲርባቸው ውሃ እንዲጠማቸው አልፈልግም። ኩዌት ሀገሬ፣ ኩዌት ማይ ላቭ፣ ኩዌት ሀቢብቲ፣ ኩዌት ማይ ኤቭሪቲንግ። በጣም ነው የምወድሽ ማይ ኩዌት። በጣም ሀገሬ ኢትዮጵያን በጣም ነው የምወዳት። በነገራችን ላይ
አላህ ለሀገራችን ሰላም ይስጥ፣ ለዓለማችን ሰላም ይስጥ፣ ለሰው ዘር በሙሉ ሰላም ይስጥ፣ ለሰዎች መልካም እናደርግ ያድርገን። አቦ የተኮላተፍኩ ነው። ወይኔ ጉዴ ፈላ። ገና የስንት ዓመት ህፃን ልጅ ምስል የተኮላተፍኩ ነው። ሲጀመርም ኮልታፋ ነበርኩ። አሁን ደግሞ ጥርሴ ስታስር የባሰ ሆንኩ። በነገራችን ላይ አሁን ሰዓት ላይ ቪዲዮ ቀድቼ ቪዲዮ ከቀደው ቆይቷል። ግን አሁን ምንድነው ከጃንዋሪ 1 ጀምሬ እስከ ጃንዋሪ 5 ድረስ የሰራሁት ቪዲዮ ነው እየለቀኩላችሁ ያለሁት። በመጀመሪያው ቪዲዮቼ የመጀመሪያ ቀናቶች በፎሰትኩት ቪዲዮቼ ታዩታላችሁ። ቆራርጬ ነው የለቀኩት። ይሄ ሁለተኛው ቪዲዮ ነው ማለት ነው። አሁን ይሄ ወደ ሐኪም ቤት ስመጣ ያለው ቀን ያው ታሪካዊ ነገር ስለሆነ ቀንና ታሪኩን መያዝ ነው የምወደው። ቀንና ቀኑን መያዝ ወዳለው ቆጠራውን ማለት ነው። እና ጃንዋሪ 5 2026 ነው ይሄን ቪዲዮ እየቀረጽኩ ያለሁት። አንደኛ ወር 5 ቀን 2000 ያው በኢሮፓ አቆጣጠር ማለት ነው 2026 ላይ ይሄን ቪዲዮ ቀረጽኩኝ። ዛሬ ደግሞ ቮይስ ይሄን ሲቀዳ ቮይስ እየቀዳው ነው ያለሁት። ለምን የተለያዩ ድምጾች ጫጫታዎች ስለገቡ በቮይስ ይመረጣል በሚለው ቮይስ እየቀዳው ያለሁት። ዛሬ ቀን 16 ነው እንግዲህ ጃንዋሪ 16 ከጃንዋሪ 5 እስከ 16 ያለው ርቀት አስቡት እንግዲህ። ወደ ሐኪም ቤት ወደ ዴንታል ክሊኒክ በር ላይ ደርሰናል። አሁን ልንወርድ ነው። በነገራችን ላይ ሐኪም ቤቱም አልቀርጽም ብዬ ነበር ግን አላስተዋልኩም ነበር። ቀርጫለሁ። ኦኬ ይቅርታ ጋይስ፣ መዳሜ ደውላብኝ ማለት ነው። ከረጅም ጊዜ ቪዲዮ ከሰራው በኋላ ተቋረጠብኝ ማለት ነው። እንግዲህ አሁን በር ላይ ነው ያለሁት። ሐኪም ቤት በር ላይ በርግጥ ትንሽ ያው አልቀርጽም ብዬው ነበር ግን ቀርጫለሁ ማለት ነው። ኦኬ አሁን ከመኪና ልወርድ ነው። እዚህ ጋር የሆነ የረሳሁት እቃ ነበር፣ ወርጄ ድጋሚ ተመለስኩኝ። መዳሜ ደውላ ሀሳቤን ሁሉ አስጠፋችብኝ ማለት ነው። እና ጋይስ ምን ልላችሁ ነበር ያሰብኩትኝ፣ ወደ ሐኪም ቤት እየገባው ነው። ያው ጥርስ ፈገግታም ነው ጤንነትም ነው። እኔ ጥርሴን ያመኝ ነበርና ጋይስ ቮይሱ ለምን እንደሚያቋርጥ ባላውቅም ምናልባት ማይክሮፎን ባትሪ ነው እያለው መሰለኝ። በጣም ብዙ ጊዜ ደጋግሜ ቪዲዮ ቮይስ እየቀዳው እያቋረጠብኝ፣ ይሄ ኦልሞስት ለሶስተኛ ለአራተኛ ዙር ነው አሁን ቮይስ እየቀዳው ያለውን። ችግሩ ምን እንደሆነ አሁን እየተመለከትኩ ነው፣ ሀሳቤን እያስቀመጥኩ ያለሁት እና አልኳችሁ እና የዓለማት ጌታ ቢፈቅድልኝና የአላህ ውሳኔና ፍቃድ ከሆነ ኢንሻአላህ እንዳልኳችሁ ያው ብዙ ሪከርድ አድርጌ ነበር፣ ተቋርጦ ሀሳቤን አቋርጦብኛል። ዋው ፋይናሊ ማሻአላህ ፋይናሊ በስተመጨረሻም አሳስሮ መጣው ማለት ነው። ይህን ጥርስ ግን ሳሳስር ከምር የእውነት ለመናገር ለቅንጦት ብቻ አይደለም፣ ጥርሴ ስለሚያመኝ ነው። ያመኛል ሲያድግ ወደ ጎን ከውስጥ መሰረቱ። ይቅርታ ቤተሰብ ደጋግሜ እንግዲህ ቮይስ የተቆራረጠ ሀሳብን እያከፋፈለው ነው ማለት ነው። ያው መዳም ቤት ያላችሁ ሁላችሁም ታውቃላችሁ። አሁን ሰዓት ያለሁት በመዳም ቤት ነው። ቪዲዮን በቀረጽኩት ኦልሞስት 10 ምናምን ቀናት በኋላ ነው ይህን ቮይስ እያደረኩኝ ስቶሪ ዩቱብ ላይ ለማስቀመጥ ጥረት እያደረኩ ያለሁት። ያው ቭሎግም እየሰራሁላችሁ ነው። እንደገና ደግሞ በህይወት ውጣ ወረድና የሚሄድበትን የሚጓዝበትን ህይወት ቻሌንጆችን ላካፍላችሁ ፈልጌ ነው። በዛውም ያው ታውቃላችሁ ዩቱብ ክሬቲቭ መሆን ፈልጋለሁ። የተለያየ ለራሴ ተርፌ ለሰው መድረስ እፈልጋለሁ። በተለያየ ጊዜ ከዛሬ 4 ዓመት ጀምሮ ይህን ሀሳቤ እየነገርኳችሁ ነው። እንግዲህ እየታገልኩ እንደሆነ በዚህ ምስክርነት ታውቃላችሁ። ብዙ አመታትን በትዕግስት እየታገልኩ ነው እና አሁን ሰዓት ላይ ምንድነው
ይኸው ቤት መጥቼ አላህን እያመሰገንኩኝ ደስ 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 ብሎኝ አላህን እያመሰገንኩ ጥርሴን አሳስሬ ታችኛውን ብቻ አሳስሬ ሌላኛው ደግሞ ቀጠሮ ሰጥቶኝ ቀጠሮ ይዤ ወደ ቤት ተመልሻለሁ። ዛሬ ቲም ትመስላለች ሀፊዛ የኔ ፍቅር፣ ሀፉዬ ሀፉ የኔ ፍቅር እችን እመስላለሁ ዛሬ። እስቲ በሚቀጥለው ደግሞ ኢንሻአላህ የወሰደውን ያክል የጥርሴ ብሬስ የወሰደውን አመት ያክል ወስዶ ምን ያህል ጊዜ እንደሚወስድም አብረን ምናየው ይሆናል። አላህ እድሜ ጤና ይስጠን እንጂ ሁሉንም እንከታተላለን። አብራችን ሁኑ ቤተሰቦቼ። በቅንነት ሰብስክራይብ፣ ላይክ በማድረግ ተባበሩኝ። አልሐምዱሊላህ የመጨረሻው ሰላም ንግግሬ አልሐምዱሊላህ ይሆናል። እንግዲህ አመሰግናለሁ። ቴንክ ሶ ማች ሰብስክራይብ አድርጉኝ። እስካሁን ስለተከታተላችሁ አመሰግናለሁ። ወዳችኋለሁ።